ሕያው ሰማዕት። ይህ በሕይወት ተመልሳ እንዴት ሰማዕት እንደሆነች ሞት እንዴት እንዳጋጠማትና ከዛም ወደ ሕይወት እንዴት እንደተመለሰች ለምታወራን ዋርዳ ለተባለች ፍልስጤማዊት ሴት የተሰጣት ቅጽል ስም ነው። ስምሽ ማን ነው? ሕያው ሰማዕት። ምክንያቱም እኔ ሰማዕት ሆኜ እንደገና በሕይወት ለመኖር ተመልሻለሁ። ለመሆኑ የሚሞትና ወደ ሕይወት የሚመለስ ሰው አለን? ሞቷ የታወጀላትን ሴት እስኪያስቡት አስክሬኗ ታጥቦ ተገንዞ በሬሳ ማቀዝቀዣ ውስጥ ለሰዓታት ከተቀመጠ በኋላ በድንገት ወደ ሕይወት የተመለሰች። ይህ የፈጠራ ታሪክ አይደለም። የማይታመነውን ታሪክ ልትነግረን ከ5 ሙሉ ሰዓታት በኋላ ከሬሳ ማቀዝቀዣ ሳጥን የተመለሰችው የዋርዳ የተባለች ፍልስጤማዊ ሴት እውነተኛ ታሪክ ነው። በእውነት ታላቅ ተአምር ነው። ሁሉን ቻይ የሆነው አምላክ ምስጋና ይገባው። ነገር ግን ከመጀመራችን በፊት ቪዲዮን ላይክ በማድረግ ለቻናሉ አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ፣ እንዲሁም ከፍጡራን ሁሉ ምርጥ በሆኑት በነብዩ መሐመድ ላይ ሰላትና ሰላምን ማውረድ አትርሱ። በከበባ በደከመች ከተማ ውስጥ ከአየር ይልቅ አመድ በሚተነፍስ ጎዳናዎች ላይ ሰዎች ሕያው ወይንም ሰማዕት በሚል ስም የሚያውቋት አንዲት ሴት ታየች። ይህ ስም እርስ በርሱ የሚጋጭ ቢመስልም ከዚህ ዓለም ሊሆን የማይችል ታሪክ ውስጥ ያለው ብቸኛ እውነት ግን እሱ ነው። ዋርዳ ተራ ፍልስጤማዊት እናት ናት። እሷ ጀግንነት አልፈለገችም። እናም አንድ ቀን ሕይወቷ በሰዎች ምላስ የሚወራና በመጽሐፍት የሚወገዝ ምስጢር ይሆናል ብላ አስባ አታውቅም ነበር። መጀመሪያ ከአንድ ሰከንድ በላይ ያልቆየ ቅጽበት ነበር። በዕለቱ ጠዋት ዋርዳ ለልጆቿ ሻይ እያፈላች ነበር። ሳቃቸው ቤቱን ሞልቶት ነበር። እናም የሰላም ስሜት ልቦችን ሁሉም ነገር መልካም ነው ብለው እንዲያምኑ አታላቸው ነበር። ነገር ግን በጋዛ ውስጥ ሕይወት በአንድ ሰከንድ ውስጥ ተገልብጣ ልትቀየር ትችላለች። በድንገት ዋርዳ ከዚህ በፊት ሰምታው የማታውቀውን የመሰለ ከፍተኛ የፉጨት ድምፅም ሰማች። ወደ መስኮቱ ዞር ስትል ደማቅ ነጭ ብርሃን ተመለከተች። ቀጥሎ መላውን ሰፈር ያናወጠ ፍንዳታም ተከተለ። ዋርዳ እንዴት ትላለች? በዛ ቅጽበት እየበረርኩ እንደሆነ ተሰማኝ። ወደ መሬት አልወደኩም፣ ቃል በቃል በረርኩ ትላለች። የፍንዳታው ግፊት ሰውነቴን ከአራተኛ ፎቅ ላይ ወርውሮት እንደሚቃጠል ቅጠል ወደ መሬት እንድወድቅ አደረገኝ። ቆዳዬን የሚያቃጥል ሙቀት ተሰማኝ። ገና መሬት ላይ ከመውደቄ በፊት መላ ሰውነቴ በሚሳኤል ሙቀት ተቃጠለ። አየሩ ራሱ እየነደደ ነበር። እንግዳ የሆነ ስሜት ተሰማኝ። እናም ፈራው። ልጆቼ ምን ደረሰባቸው? እናም ሰውነቴ መሬት በነካበት ቅጽበት ሙሉ ሕንፃው በላይ ላይም ተናደ። ግድግዳዎች፣ ጣሪያዎች፣ እንጨት፣ ብረት፣ ሁሉም ነገር በአንዴ ጭንቅላቴ ላይ ወደቀ። በዛ ቅጽበት ሙሉ በሙሉ ራሷን ሳተችና ከዚህ ዓለም የወጣች ያለም ተሰማት። ከፍርስራሹ በተሰራው መቃብር ውስጥ ከሞት ጋር እየታገለች ለ2 ሰዓታት ፍርስራሽ ውስጥም ቆየች። በንቃት ለመቆየት ትሞክር ነበር፣ ነገር ግን አልቻለችም። በዛን ጊዜ ስለ ራሴ አላሰብኩም ነበር። የማስበው ስለ ልጆቼ ብቻ ነው። የት ናቸው? በሕይወት አሉ ወይስ ሞተዋል? እና ለምን በቦምብ ደበደቡን? በፍርስራሹ ስር 2 ሙሉ ሰዓታት። እያንዳንዱ ሰከንድ ለእሷ ትግል ነበር። መስማት የምትችለው የልብ ትርታዋን ብቻ ነበር። ከዛም በድንገት ጠፋ። እናም ሕይወቷ አለፈ። የመጨረሻው ትዕይንት አስክሬኑን ማንሳት። የድንገተኛ አደጋ ሰራተኞች ዋርዳን ሲያገኟት እነሱ እንደተናገሩት ምንም አትንቀሳቀስም ነበር። ምንም የልብ ትርታም አልነበረም። ሰውነቷ ቀዝቃዛና ተቃጥሎ ነበር። ምንም የሕይወት ምልክት አልነበረውም። ወደ ሆስፒታል ተወሰደች። ነገር ግን ዶክተሮቹም ሕይወቷ ማለፏን አረጋገጡ። እንዳለመታደል ሆኖ ዜናውን በፍጥነት አወጁ። ሴትዮዋ ሰማዕት ሆናለች። አጠቧት፣ ገነዟት። ከዛ በኋላ ስሟን በሰማዕታት ዝርዝር ውስጥም ጻፉ። አትንቀሳቀስም ነበር፣ አትተነፍስም ነበር። ስለመሞቷ ምንም አይነት ጥርጣሬ አልነበረም። እዚህ ላይ ነው ተአምሩ የተከሰተው። አንዳንዶቹ ለማመን የማይቻል ሆኖ ሊያገኙት የሚችሉት። የዋርዳ አስክሬን በሬሳ ማቀዝቀዣ ውስጥም ተቀመጠ። በዚያም ገዳዩ ቅዝቃዜ ከበባት። አስክሬን ነፍስ ባይኖረውም እንኳ እንዲህ ላለው ከፍተኛ ቅዝቃዜ አይለመድም። 5 ሙሉ ሰዓታትን በዚያ አሳለፈች። ምንም የተፈጠረ ነገር አልነበረም። ነገር ግን እጣ ፋንታ ከማንኛውም ግንዛቤ በላይ የሆነ ነገር እያዘጋጀ ነበር። የዋርዳ ዘመድ ሰማዕታት በሆነ ጊዜ የድንገተኛ አደጋ ሰራተኞች እሱን ከሷ ጎን ለማስቀመጥ ማቀዝቀዣውን ከፈቱት። በዛን ጊዜ ነው ተአምሮ የተከሰተው። ከአደጋ ጊዜ ሰራተኞች አንዱ ወደ እሷ ሲቃረብ አንድ የሚያስደነግጥ ነገር ማስተዋለ።
ልጅቷን ለጥቂት ሰከንዶች በትኩረትም ተመለከተ። ከዛም ሰውነቷን ሲንቀሳቀስ አየ። በመገረም ጮኸ፣ ሁላችሁም ተመልከቱ፣ ሰውነቷን ተመልከቱ፣ እየተንቀሳቀሰ ነው፣ እየተነፈሰች ነው። ወደሷ ሮጡ። እጃቸውን ደረቷ ላይ አደረጉ። እናም አሁንም በህይወት እንዳለችም አወቁ። ጣቶቿ ይንቀጠቀጡ ነበር፣ ከንፈሮቿም ይንቀሳቀሱ ነበር። ነፍሷ ተመልሳለች። ምክንያቱ ያልታወቀ መመለስ። ሁሉን ቻይ ለሆነው አላህ ምስጋና ይገባው። በፍጥነት ወደ ድንገተኛ ከፍተኛ የህክምና ክፍል አይሲዩ ተወሰደች። ዶክተሮች ለተከሰተው ነገር ምንም አይነት ግልጽ የሆነ የህክምና ማብራሪያ ሊያገኙ አልቻሉም ነበር። የሞተ ተብሎ የተወሰነላት ከዛም በሬሳ ማቀዝቀዣ ውስጥ የተቀመጠ አካል እንዴት ወደ ህይወት ሊመለስ ይችላል? ዋርዳ በዝግታ ድምፅ እንዲህ አለች፣ ጌታችን ለኔ አዲስ ህይወት ጻፈልኝ። ጌታችን ሁሉንም ነገር ማድረግ ይችላል። ጌታችን አጥንቶችን ከበሰበሱ በኋላ እንኳን መልሶ ህያው ማድረግ ይችላል። እኔ በዚህ በፍጹም አልገረምም። ነገር ግን ይበልጥ የሚያስደንቀው ነገር ዋርዳ ስላሳለፈችው ነገር ያካፈለችው ታሪክ ነው። ዛሬ ዋርዳ የቃጠሎ ምልክቶች፣ የወደቀችበትን ምልክቶችና ከሞት የመመለሷን ምልክት ተሸክማ በሰዎች መካከል ትጓዛለች። ነገር ግን እሷም አንድ አስፈላጊ መልእክት ታስተላልፋለች። አላህ አንድን ነገር ሲሻ ምንም አይነት ሰራዊት፣ ምንም አይነት ሚሳኤል እና ምንም አይነት የሬሳ ማቀዝቀዣ በሱ ውሳኔ ፊት መቆም አይችልም። وانت منين؟ انا من غزة. من غزة ما شاء الله يا اخواتنا، والله بجد بنحبكم جدا. اسمك ايه؟ الشهيدة الحية. اسمك ايه؟ الشهيدة الحية. الشهيدة الحية؟ في حد اسمه الشهيدة الحية؟ انا اسمي ورد بس لقبوني بالشهيدة الحية. ግብፃዊ አይደለሽም? ከየት ነሽ? እኔ ከጋዛ ነኝ። ከጋዛ። ማሻአላህ ወንድሞቻችን እህቶቻችን በእውነት በጣም እንወዳችኋለን። ስምሽ ማን ነው? ሕያው ሰማዕት። ስምሽን ነው የጠየቅኩሽ። አዎ ሕያው ሰማዕት ነኝ። በእርግጥ ሕያው ሰማዕት የሚባል ስም አለ? ስሜ ዋርዳ ነው። ነገር ግን ቅጽል ስም አውጥተውልኝ ሕያው ሰማዕት ይሉኛል። እና ለምን ያ ቅጽል ስም ተሰጠሽ? ምክንያቱም እኔ ሰማዕት ሆኜ እንደገና በህይወት ለመኖር ተመልሻለሁ። ለመሆኑ ሰማዕት ሆኖ ወደ ህይወት የሚመለስ ሰው አለን? ይህ በአላህ ችሮታ ነው። ምክንያቱም አላህ ሁሉን ቻይ ነው። እናም አጥንቶች ከበሰበሱ በኋላ እንኳን መልሶ ሕያው ማድረግ ይችላል። እሺ አንድ በአንድ ንገሪኝ። ታሪኩ ምንድነው? አልገባኝም። በቀስታ ንገሪኝ። ታሪኬ እኔ ከቤተሰቦቼ ከምወዳቸው ሰዎች ከልጆቼ ጋር በሰላም እየኖርን ነበር። ከዛም በድንገት ከሁሉም የተለየው ታሪኬ እና ለምን ሕያው ሰማዕት ብለው እንደሰየሙኝ ነው። ከአራተኛ ፎቅ ወደ መሬት ስለበረርኩ ነው። ለ2 ሰዓታት በፍርስራሽ ውስጥ ቆየው። እንዴት በረርሽ? በሚሳኤል ሙቀት ምክንያት ወደቅኩ። እናም እየወደቅኩ ሳለ መላ ሰውነቴ ተቃጠለ። መላ ሰውነትሽ እንዴት ተቃጠለ? በሚሳኤል ሙቀት ተቃጠለ። ጸጉሬም ተቃጠለ፣ ሰውነቴም ተቃጠለ እና መሬት ላይ ወደቅኩ። በመቀጠል ስወድቅ የቤቴ ጣሪያ በላይ ላይ ወደቀብኝ። ስለዚህ ሙሉ ቤት በላይሽ ላይ ተናደ። አዎ፣ እናም ይህ የምታየው ነገር ነው። በእኛ ሀገር የተለመደ ነው። እንዲህ ያሉ ነገሮች የተለዩ ናቸው። ምክንያቱም እኛ በየቀኑ ብዙ አስቸጋሪ ነገሮችን እንመሰክራለን። ለ2 ሰዓታት በፍርስራሹ ስር ቆየው። ለአላህ ምስጋና ይገባው። ከፍርስራሹ ስር ስወጣ አንድ ነገር ተፈጠረ። ምን ተፈጠረ? እኔ ሰማዕት ሆንኩ። ልቤ ቆመ። የልብ ማነቃቂያ አደረጉልኝ። ነገር ግን በህይወት ለማቆየት ምንም ጥቅም እንደሌለው ተናገሩ። ሄደው አስክሬኔን ከገነዙት በኋላ ወደ ማቀዝቀዣው ገባው። በሬሳ ማቀዝቀዣ ውስጥ ለ5 ሰዓታትም ቆየው። እንዴት 5 ሰዓታት በሬሳ ማቀዝቀዣ ውስጥ ቆየሽ? እንዴት ከሬሳ ማቀዝቀዣ ውስጥ ወጣሽ? ዘመዴ ሰማዕት ሆኖ መጣ። እሱን በማቀዝቀዣ ውስጥ በኔ ቦታ ሊያደርጉት ፈለጉ። እኔን ደግሞ ወደ መቃብር ሊወስዱኝ ነበር። በዚያን ጊዜ ነው እየተነፈስኩና እየተንቀሳቀስኩ ያገኙኝ። ያ አላህ፣ በእርግጥ ሁሉን ቻይ የሆነው አምላክ ሁሉን ነገር የበለጠ ያውቃል። ይህ ሕያው ሰማዕት የተሰኘው የዋርዳ ታሪክ ነበር። የእምነት የተስፋና የፈጣሪ ታላቅ ኃይል ምስክር። ሕይወት ስጦታ መሆኑንና እያንዳንዱ የምንተነፍሰው ትንፋሽ ራሱ ትልቅ ተአምር መሆኑን ያስታውሰናል። ይህ ታሪክ ልቦን የነካው ከሆነ እባክዎ ተስፋና ጥንካሬን ለማድረስ ለሚወዳቸው ሰዎችም ያካፍሉ። እንዲህ ያሉ አነቃቂ እውነተኛ ታሪኮች ወደ እርስዎ ማድረሳችንን እንድንቀጥል ቪዲዮን ላይክ ማድረግ፣ ቻናሉን ሰብስክራይብ ማድረግ እና ደውል ምልክቱን መጫን አይርሱ። በቀጣይ ቪዲዮ እስከምንገናኝ ድረስ አሰላሙ አለይኩም ወራህመቱላሂ ወበረካቱ።